ሰላም ሰላም ቤተሰቦቼ በያላችሁበት የፈጣሪ ሰላም ይድረሳችሁ እያልኩ ለቤቴ አዲስ የሆናችሁ ቤተሰብ ሆኖ ላለው ጉንፋን ይዞኛል። አይኔ ቀላ። አልቅሰሽ ነው ወይ እንዳትሉኝ፣ ጉንፋን ይዞ ሄዶ ይቅርታ አድርጉልኝ ማለት ነው። አየሩ ጥሩ አይደለም ያለውበት ሀገር። የሆነ በጣም ነው ጉንፋን የያዘኝ፣ እያጨናበሰኝ ነው። አይኔ ሁላ ቀልቷል። አያችሁኝ? እና እንዴት ናችሁ የሀገሬ ልጆች? ጠፋሁኛ፣ በጣም ይቅርታ አድርጉልኝ። እንግዲህ ሚዲያው ዛሬ በአባታችን ሀዘን ተጥለቅልቋል ማለት ነው። እንግዲህ የእውነት ነፍሳቸው ይማር ማለት ፈልጋለሁ። እና አንዳንድ ኮሜንተሮች ለእናንተ መልስ ለመስጠት እንኳን እኔ ፈቃደኛ አይደለሁም። ምክንያቱም ለባለጌ መልስ ስለማይሰጥ ስራ ተቢሶች አላችሁ። ይሄ ምንድነው? አስተዳደጋችሁ ይሁን አኗኗራችሁ ይሁን ስነ ምግባራችሁ ደስ የማይሉ ማለት ከውስጣችሁ መጥፎ ስለሆናችሁ የምትጽፉትም ሀሳብ መጥፎ ሀሳብ ነውና የእውነት የሰው ልጅ ወጥቶ መግባት በማይችልበት ጊዜ ላይ እንደዚህ መጥፎ ቃላት ሀሳብ እኮ አለመስጠት መብት አላችሁ እኮ። የሆነ ሰው የሆነ ቪዲዮ ሰራ፣ የሆነ ሰው የሆነ ነገር ፖስተ ኮሜንት አለማድረግ እንዴ መብቴ እኮ ነው። እኔ አሁን የሆነ ነገር አያለው ደስተኛ ካልሆንኩ አልፈዋለሁ እንጂ ለምንድን ነው ሰዎችን በማይሆን ምንድነው ኮሜንት የምታሸማቀቁት? እና ለምንድን ነው የሰው ልጅን ለማሸማቀቅ አንቺ አሽቃባጭ፣ አንቺ እንደዚህ በዚህ ወጣ በዚህ ገባ እንዴ? የሰው ልጅ ሲሞት ጊዜ ማሽቃበጥ ነው ማዘን? እኛ አባት እኮ የሀገር ሽማግሌ ናቸው። የሀገር ደግሞ የእስልምና እምነት ትልቅ አባት ናቸው። እናም የሀገር ሽማግሌ ናቸው። ሲቀጥል ደግሞ በመጀመሪያ ደረጃ ሰው ናቸው። ሰው ስለሆኑ ብቻ ልናዘን ይገባል። ማለት ከሰው አይደለም የተፈጠራችሁ? እናንተ አውሬ ናችሁ። እኛ አባት ሊሳሳቱ ይችላሉ አይደል? ነው እኔ ማቀው ነገር የለም። እኔ አባትነታቸው ነው ማቀው እና የሀገር ሽማግሌ መሆናቸውን። እናንተ ላይ አጥፍተው ሊሆን ይችላል፣ እሱ ፈጣሪ ነው የሚቀጣቸው። እናንተ በስራችሁ የሚቀጣው ፈጣሪ ነው፣ እኛንም የሚቀጣው ፈጣሪ ነው። እናንተ የትኛው ፈራጅ ሆናችሁ ነው ለመስደብ የምትሞክሩ፣ ሰውን የምታንቋሽሹ፣ የአባትን ፎቶ ምዘቀዝቁ፣ የሞቱ ሰውዬው? ኧረ እንደው አንዳንዶቻችሁስ ምን ጉድ ናችሁ? ለአለማዘን መብታችሁ ነው። አትዘኑ። እዘኑ ብሎ ሽጉጥ ደቅኖ ያስገድዳችሁ የለም። ግን እንዴት አባት ማለት ትልቅ አባት ናቸው። እኚህ አባት የሃይማኖት አባት፣ የሀገር አባት፣ ሽማግሌ፣ አስታራቂ። ሌላው ይቅርና በእድሜያቸው ልናከብራቸው አይገባም? ሌላ ነገሩ ሳንገባ ማለት ነው። እኛ ምክንያቱም እኔም ማቀው እንኳን ስለ ሰው ሃይማኖት ስለ ራሴ ሃይማኖት በደንብ ማቅ ሰው አይደለሁም። ግን ትልቅ አባት ስለሆኑ ብቻ የወለዱ አባት ስለሆኑ ፈጣሪ እድሜ ጤና ሰጥቷቸው እስከዚህ ድረስ ያረጁ የጃጁ አባት ስለሆኑ ብቻ ልናከብራቸው፣ ሲሞቱ ደግሞ ልናዝልላቸው ይገባል። ወይም ኮሜንት አለመስጠት። ጻፊ ያለ ሰው የለም። መጥተሽ የቤተሽን አመል ኮሜንት ላይ ክፋት፣ ይሄ የውስጥ እንዲህ የሰው ልጅ ግን እንዴት ነው ክፉ የሆነው በዚህ ደረጃ? በተለይ ስደት ላይ ቁጭ ብለን እኛ እኮ የሰው ሀገር ነን፣ በፈጣሪ እጅ እኮ ነው ያለ ነው እኛ እኮ ስደት ላይ ነን። ስደት ማለት እኮ የእውነት አንዳንዴ ከሞት አይተናነስም። ከቤተሰብ አለመገናኘት። አዎ ይሄ ሚዲያ ያለ አሁን ላይ ሰዎችን በስልክ እናያለን ምናምን። ከቤተሰብ ከምንወደው ከሚወደን ማህበረሰብ ተነጥለን ሌላ ከማናቃቸው ቋንቋቸው፣ ባህላቸው፣ ምናቸው አንድ ካልሆኑ ሰዎች ጋር ተቀላቅለን እየኖርን በሞትና በህይወት መካከል እየኖርን ስለ ክፋት መጻፍ፣ ማን ይሄን ፖሰተ፣ ማን ይሄን ለቀቀ፣ እስቲ ሄጄ ይሄን አይምሯችሁን የሚያዛችሁ እኮ ነው እጃችሁ የሚጽፈው። ልባችሁ የሚያዘው መልካም ነገር ካዘዘ ልባችሁ አይምሯችሁ እጃችሁ ይጽፋል። ግን አይምሯችሁ ንጹህ ስላልሆነ በጣም መጥፎ ሰው ስለሆናችሁ አይምሯችሁና ውስጣችሁ የያዘውን
እጃችሁ ይጽፋል። እጅ አይምሮን ነው የሚያዘው። መጀመሪያ ከአይምሮአችሁ ሳይመነጭ ምንም አይነት ሀሳብ እጅ አይጽፍም። እና አይምሮአችሁ ምን አይነት የቆሸሸ ሰዎች ናችሁ? ምን አይነት ባለጌ ናችሁ? ማለት ምን አይነት አስተዳደግ ነው ያላችሁ? ከልጅነታችሁ ጀምሮ ነው ወይስ ስደት ስትመጡ ነው እንደዚህ አይነት መጥፎ ሰዎች የሆናችሁ? በተለይ ሴቶች ማለት ነው፣ አረብ ሀገር ያላችሁ እዛም ሄዶ መናከስ እዛም ሄዶ መናከስ። አንዳንዴ መልካም ነገር አስተላልፉ፣ ጥሩ ነገር አስተላልፉ። እኛ አባት አዎ የተሳሳቱ ሰው ሊሆኑ ይችላሉ። የሚያርማቸው የሚቀጣቸው ፈጣሪ ነው። መልካም ቢሰሩ ደግሞ መልካምነታቸው ዋጋ የሚከፍለው ፈጣሪ ነው። እኛ ማን ስለሆንን ነው ከግርድና ሳንወጣ? እኛንን የሀገር በቃ መሪ አላችሁ እኮ። እኛንን የሃይማኖት አባት እናት፣ እኛንን የሀገር መሪ አላችሁ እኮ። አረጋጉት እንጂ። ሲጀምር እኛ ብናዝን መብት አለን፣ አለማዘንም መብት አለን። አንቺ ግን ኮሜንት የመጻፍ መብት የለሽም። በቃ አይተሽ ማለፍ ትችያለሽ። ያልተስማማሽበት ነገር ሲጀምር እዛ ፔጅ ላይ ምን አስኬደሽ አንቺ? እሱ የሚፖስተው ወይ እሷ የምትፖስተው ነገር ማይመቸሽ ከሆነ ፎሎ አለማድረግ። ሁሉም ነገር እኮ በእጅ ነው ያለው። እና በጣም ክፉ አትሁኑ። በጣም የልብ ስብራት ነው እውነት። እናንተ እንደ ቀላል ለምትሰጡት ሀሳብ ዝም ብላ ለአምስት ሰኮንድ እንኳን አይሆንም ጽፋችሁ የምትወጡት ቃል ለዛ ሰው ለሚያየው ሰው ለሚያነበው ሰው ልብ ይሰብራል። ገባችሁ? እናንተ ቤተሰባችሁ ቢሞት ምን አይነት ስሜት እንደሚሰማችሁ አስቡት። እንደዚህ አይነት ኮሜንት እናንተ ወይ አባት ወይ እናት ወይ ወንድም ቤተሰብ አጠቃላይ ቢሞትባችሁ እንደዚህ አይነት የጻፋችሁት ኮሜንት ሌላ ሰው ቢጽፍላችሁ እንዴት ነው ልባችሁ የሚሰበረው? እና እናንተ ሊደረግ የማትፈልጉት ነገር ሰው ላይ አታርጉ። ጭራሽ ብላችሁ ቪዲዮ ትሰራላችሁ። ከፈጣሪ ጋር እኮ በቃ ተያይዛችኋል። እሳቸው ፈጣሪ ነፍሳቸው ይማረው እና ፈጣሪ ወዶ ወደሱ ይዟቸው ሄደዋል። እና ከእሳቸው ጋር ያላችሁ ጉዳይ አላቅም። በለመደባችሁ አፋችሁ ትልልቅ አባቶች አትስደቡ። የእውነት ትልልቅ አባት አይሰደብም፣ ነውር ነው በሀገራችን። እና ከሞተ ሰው ጋር ደግሞ ግብ አትፍጠሩ። እሳቸው ወደ አሄራቸው በቃ ወደ ፈጣሪያቸው ሄደዋል። አሁን ከማጋ ግብ እየፈጠራችሁ እንደሆነ አይገባኝም። እና እኛም ደግሞ ባለማወቅ የሰራ ነው ስህተት ካለ ያው ፈጣሪ ይቅር ይበለን። ለእናንተ አይደለም መቼስ ይቅርታ የምንጠይቀው። ስለዚህ አንዳንዴ መልካም ነገር ለመፍጠር መልካም ነገር ለመናገር ከጠዋት ስትጀምሩ ሙስሊም ከሆናችሁ ቢስሚላ ብላችሁ ሰግዳችሁ፣ ክርስቲያን ከሆናችሁ በስማን ብላችሁ ጸሎታችሁን አድርጉ። ጉንፋን ይዞኛል ብያችኋለሁ እና አድርጉ ማለት ነው። ስለዚህ ጥሩ ቀን ለማሳለፍ ጥሩ አስተሳሰብ መልካም ጥሩ ነገር ይዛችሁ ነው ከእንቅልፋችሁ መነሳት እንጂ በጠዋቱ ሰው ላይ እየሄዳችሁ እምቡር አትበሉ። ተረጋጉ። እኛ ገና ያለብን ችግር ይበቃናል። ኢትዮጵያ በጣም ብዙ ችግር አለባት፣ የድህነት የሀዘን። ይኸው ትልቅ አባት የሀገር ሽማግሌ ያጣለች። ገና የእናንተ ወሬ ያልሆነ አሉባልታ የመንደር በለመዳችሁት እዛ እርስ በርሳችሁ መባላት መቦጫጨቅ በለመዳችሁት ትልቅ ፔጅ ላይ የሄዳችሁ የትልቅ አባት የሀዘን መግለጫ የተሰጠበት ፔጅ ላይ ሄዳችሁ እንኳንም ሞተ ትልቅ የሰውየው አንተ ብለው ይጠራሉ ማለት ነው። ኮሜንታሉ ወይኔ ኧረ ክብር የላችሁም እናንተ። እንደ ጎረቤታችሁ ምናምን እንዴት ነው ያደጋችሁነት? ይሁንም ወይኔ እኔ በአካል ባገኛችሁ እንዴት እንደማረጋችሁ ከምር እንዲጸጉራችሁ ነበር ምነጨው እንደዚህ ማለት ነው። ይህ ጭንቅላታችሁ መጥፎ ነገር የሚያስበው ሰዎች እንደዚህ እንዲጉትት አድርጌ ነበር ማወጣላችሁ። ለነገሩ ከተሳደብኩ እኔ ከእናንተ በምን እሻላለሁ? እና አንዳንዴ መብት አገኘው ብላችሁ ስልክ አለ ስልክ አጠቃቀም ሁላ እኮ የፌስቡክ እንዴት እንደሚከፈት እኮ ማታቂ ሴት ነች። ዛሬ ላይ የሆነ ሰው አሳየሽ ዩቲዩብ ላይ ገብተሽ ሰርች ምናምን አረግሽ። ዛሬ ትልቅ አባትን የሀገር ሽማግሌ የሃይማኖት አባት የተማሩ የተመራመሩ አባት በእንዳንቺ ቀሽም ሴት ይሰደባሉ። ይሄ ያመጣው ደግሞ ሚዲያው ነው። ሚዲያ ደግሞ የሰይጣን ነው። እርስ በርሳችሁ ተባሉ።
ብሎ የፈጠረልን የሆነ ፈረንጂ እና የወጣሽ እንቦርንቦር አትበይ። ሲጀመር የእሳቸውን አክል እድሜ ላንቺ ቢሰጥሽ ኖሮ አይሰጥሽም፣ ፈጣሪም አይሰጥሽም ማለት ነው። ለነገሩ መጥፎ ሰዎች እዚህ ምድር ላይ ከኔም ጭምር ያኖራቸዋል። መልካም ሰዎች ነው ወደ ፈጣሪ የሚሄዱት። ስለዚህ ከፈጣሪ ጋር ግብ አትፍጠሩ። እናንተ ዱዓና ጸሎት ማድረግ ያለባችሁ በሰላም ሰርቼ በሰላም ሀገሬ ልግባ፣ ሀገሬ ኢትዮጵያ ሰላም ያርጋት ነው እንጂ ከሌ ተደባደበ፣ ከሌ ዘረኛ ነው፣ ከሌ በሃይማኖት መቦጫጨቅ ምን ማለት? አረብ ሀገር መጥተሽ ሰንጥለሽ ማለት ነው። ይቅርታ ግን ከኔም ጭምር ኢትዮጵያ እያለን አሁን እንደዚህ ትርኪ ምርኪ ነገር የት እናቅ ነበር? አረብ ሀገር መጥተን ነው የተበላሸ ነው የእያንዳንዳችን ማለት ነው። ኢትዮጵያ ያለ ሰው ሲሳደብ ሰምታችሁ ታውቃላችሁ? በተለይ ሴቶች በሃይማኖት ይገባሉ፣ በዳበር ቁጭ ብለው በዘር ይገባሉ፣ በሆነ ነገር ይገባሉ። የፈጣሪ ያለ አትሳደቡ። በቃ እኔ ስድብ ነው እየጠላሁ ያለው። ስድብ ይቅርባችሁ። ሙስሊም ሆናችሁ መስገድ፣ ክርስቲያን ከሆናችሁ መጸለይ ለሀገራችን ሰላም እንዲወርድ። ከዛ በተረፈ ሌላ ትርኪ ምርኪውም ውስጥ አትግቡ። ብራችሁ አታባክኑ። ጠንከራችሁ ስሩ። ሚዲያ ደግሞ ይኖራችሁ። የሰው ሚዲያ እየሄዳችሁ ወሬ አትለቃቅሙ። ነው እያልኩኝ ያለሁት። አይ አልሰማሽም ካላችሁኝ እንግዲህ ከፈጣሪ ነው መልስ የሚሰጣችሁ። ሌላ ምንም ነገር የለም። እናንተ ማንም አይችላችሁ። ምክንያቱም ውስጣችሁ ላይ ያለው ነው እየተናገረ ያለው። መንፈስ ይሁን ሰይጣን አናቅምኛ ማለት ነው።